በመሃላችሁ እንትን እንዳይፈጠር ንፋስ እንዳይገባ። እውነቴን ነው። ብዙ ንፋስ ተፈጥሯል። ብዙ ውዥንብር ነገር በጣም ወሮ እኔ በጣም ነው እንትን አልኩት። እውነቴን ነው። እኔ አውቄ ነው እንጂ ብዙ ተሰምቶኛል። ደግሞ ልመጣም ነገር ቶሎ ቋጭው ነበር። ምንድነው እቺ ልጅ እንዴት ነው አሁን አርጌ መገናኛት? እቺ እንዴት ነው ማገኛት? በምን አይነት ዘዴ ነው ማገኛት በሚል መቼም ግድ ሆነብኝ። ተነሳሳ። ነግሬሻለሁ። በቃ አሁን ውጭ የሚለው እናንተ ሰላም አውርዱ እንጂ የሁለታችሁ ምክር ትማከራላችሁ። በቃ አንድ እንጀራ ካቃታችሁ አንድ እንጀራ አንድ ለሁለት በቂ ነው። መቼም የአዲስ አበባ እንጀራ ሰፊ ናት። ባይዘው አይደለም ሰፊ ናት፣ ትልቅ ነው እንዴ! አንድ ሰው አይጨርሰው። እውነቴን ነው። በረከት ያለው አገር ነው። በረከት ያላት ከተማ ናት አዲስ አበባ። እውነቴን ነው። እኔ እንደ እውነቱ ነው የምናገረው። አንድ እንጀራ ካቃታችሁ አንቺ ከፈለግሽም እንደፈለግሽ አሁን ሰላም የማውረዱ ነገር ነው። ሰላም ሁለታችሁ ብቻ አንድ ሁኑልኝ፣ ሰላም አውርዱልኝ። እኔ ማታ ያቀረኝ ነገር የለም። እግዚአብሔርን በጣም ተጣልተናል። በጣም ዳኒን የቀረኝ ነገር የለም። ዱላ አልቀረኝ፣ ዱላ አልጣልኩበትም። ዳኒ ዱላ አልመታሁትም፣ ግን የቀረኝ ነገር የለም። ክፉ መስራት ሁሉም እንሰራለን፣ ግን ይቅርታ እንለምናለን። ይቅርታው ለመነ ቶሎ። ልጁ የልጅ ሽማግሌ ነገር ነው። ይገርምሻል። ቶሎ እግሬ ላይ ወደቀ። የዛኔ ጠፋልኝ። በቃ የዛኔ ምንም ለቀቅ ተወኝ። በቃ ልናገረውም የነበረው ምንም ብለው ነበር ጠፋልኝ። በቃ እውነቴን ነው። ውስጤ ተደሰተ። በቃ ውስጤ ቶሎ ብቻ ሊሸሽ ነበር ና አልኩት። ቀረበ። ቶሎ እግሬ ላይ ወደቀ። የዛኔ በቃ ተወኝ። በቃ እንዴ ይለቀቀኝ ነበር። እና ሩትዬ እስከዚህ ድረስ እኔ አሁን ዙሪያችሁ ነው የምዞሩ። እውነቴን ነው። ዙሪያችሁ እንዲህ ነው የምዞሩ። የኔ ጭንቀት እኔ ግን የኔ ያህል ጨንቋችኋል እናንተ በዚህ በትዳራችሁ ውስጥ? እኔ ምለው ግን የኦዲየንሳችሁ ያህል ጨንቋችኋል አሁን እናንተ? እስኪ ሩትዬ ይሄንን ነው እኔ የምናገረው። ይሄንን ነው የምናገረው። አንቺ ደግሞ አንዳንድ ነገር የምትይ ነገር ከሆነ ሳታበዥ በትንሹ ተባረኪ። በትንሹ ዝም ብለሽ እንዲህ ይሄ ነው ወርሽ በትንሹ ብቻ ሳታበዥ። ሰላም የሚወርደው ሰላም ካለ ነው አይደል እንዴ? እናንተ ተገፋፍታችሁ እንዴ? እኔ እየጠበቅኩ ነው። አሁን ዛሬ መሄድበት ቀን ነበረ። ዛሬ ሄዳለሁ ብዬ ነበረ። በቃ ዛሬ ካልመጣች እቺ ልጅ የወሰድኩት ዛሬ ካልመጣች በቃ በራለች፣ ሄዳለች። በቃ ጠበቅ። አጋጣሚ አንቺ ደግሞ ይዘሽልኝ መጣሽ። ጌታ ይባርክሽ። ተባረኪ። ሩትዬ ምንድን ነው የምትይኝ አሁን? ምንድን ነው አንቺ ሀሳብሽን? እስኪ አንቺ ደግሞ ሀሳብ እንትን በይኝና ትንሽ። እሺ ጋሼ። አይ እኔ እንትን ጨርሻለሁ እኮ ሁሉንም ነገር ፕሮሰሱ ምናምን ጨርሻለሁ እና ነገ ሌሊት ሄዳለሁ። ኦኬ። ሁሉንም ነገር ጨራርሽ ነው የመጣሁት። እሺ ማለት የትምህርቴንም ፋይል ምናምን ሁሉንም ነገር አውጥቻለሁ። እዚህ መጨረስ ያለብኝ ነገር ጨራርሻለሁ። አንዳንድ የጀመርኳቸው ነገሮች ነበሩ፣ መቋረጥ ያለባቸው ነገሮች ነበሩ። ከአብሽ ጋር የጀመርኩት እሱንም ያው ትቼዋለሁኝ። ያው ምንም ትርፍ ስለሌለው እሱንም አቋርጬዋለሁ፣ ትቼዋለሁ እና እንትን ነገ መሄድ አለብኝ ጋሼ። ነገ ትሄጂ? እሺ ሰላም አውሩ። ቀድሞ ሰላም ነው፣ ችግር የለም። ደግሞ ማለት ነው ማታ ለነዳኒ የተናገርኳቸው ነገር አለ። እኔ አለኔ ምርቃት እች ልጅ አትነቃነቅ፣ አትሄድ። እንደ እምነቴ እንደ ውስጤ ነው የሆነልኝ። እግዚአብሔር እኔ ውስጤ እንደተደሰተ አሁን በጣም ነው ተደሰትኩት እሷ ካገኘው በኋላ። እውነቴን እኮ ነው። ሰው በቃ ውስጤ በጣም ተደስቷል። አንቺ ዛሬ ምጪ ነገ ምጪ፣ ችግር የለም። እሱ ብዬሻለሁ ቅድም ሩትዬ፣ ቅድም የተናገርኩሽ ነገር አለ ልጄ። የእናንተ የሁለታችሁ አንድ ነገር አንድ እንጀራ ካቃታችሁ እሺ ሰላም አውርዳችሁ ትሄጃለች። ችግር የለም። አይ እኮ እሱ አቅቶን ሳይሆን እኔ እና እሱ መሀል ሰላም ስለሌለ ሰላም ይሆናል። ሰላም ይሆናል እንዴ?
ሰላም እኮ እናደርጋለን። ሩትዬ እንዲህ አይደለም እንዴ? እኔ ከዛ የመጣሁት እኮ እናንተን አገኛለሁ፣ እናንተ ሰላም አደርጋለሁ፣ እናንተን ሰላም ትሆኑልኛላችሁ ብዬ ነው ከዛ የመጣሁት። ከዛ ደርቅ የመጣሁት እኮ ተንጠልጥዬ የመጣሁት ከቡታጅራ እናንተ ሰላም ትሆኑልኛላችሁ፣ ሰላም አወርዳለሁ ብዬ ነው። ስንት ስራ እንደተጓደለብኝ እኔ ነኝ የማውቀው፣ እግዚአብሔርን እኔ ያውቃለሁ ስንት ስራ እንደተጓደለብኝ። ለምን እናንተን አንድ አደርጋለሁ፣ እናንተን አስታርቃለሁ ብዬ ነው እኔ ወደዚህ ሊመጣ ቻልኩት። እና እንግዲህ ኑሮ ምን እንደሆነ ያው ትንሽ በእንትኑ በጨረፍታው ትንሽ ሳታዩት አይቀርም። ኑሮ የተወሰነ ንፋሱ ሳይገባ አይቀርም። የኑሮ ንፋስ ማለት ነው። አናናር እንግዲህ አስቸጋሪ ነው፣ ካልተሰራ አስቸጋሪ ነው። ይከብዳል ካልተሰራ። አንድ ቀን ያለ ስራ ከተዋለ አስቸጋሪ ነው። እና ዛሬ እሄዳለሁ በሚል ሐሳብ ነበረብኝ። እኔ ደግሞ እችል ካልመጣች ጠይቄ አጠያይቄ ምንም ብዬ ደውዬ የበረረች ነገር ከሆነ ከሄደች በቃ ተስፋ ቆርጬ ከሱም ጋር ሳልገናኝ ምንም ሳልናገር ወጥቼ በቃ ለምን የሱ ስራ ነው፣ የሱ ስራ ነው፣ ስራው ነው በቃ ምንም ሲሄድ አልናገረውም ነበር። አሁን እውነቴን ነው። እግዚአብሔር ሲሄድ ምንም አልናገረውም ነበር።